ጋይስ እንዴት ናችሁ? ታስኩን እንዴት እንደምሰሩ ላሳያችሁ። አፕሊኬሽኑን ካወረዳችሁ ወደ ውስጡ ከገባችሁ በኋላ እዚህ ጋር ታስክ ሚልና በምልክትና እዚህ ጋር ታስክ ሚል አለ። እሱን ትነካላችሁ ማለት ነው። ቀጥታ ታስኩን ነው ለመስራት ማለት ነው። እዚህ ጋር እንደምታዩት ዛሬ ቀኑን መመልከት ትችላላችሁ። ዛሬ የሰራሁት ታስክ 88000 ፖይንት ማለትም $0.88 ነው የሰራሁት። አጠቃላይ ከዛሬ ጋር 4 ቀን ሰርቻለሁ። እሱንም ወደ $3.3 አካባቢ ሰርቻለሁ። እዚህ ጋር ዛሬ የሰራሁት ታስክ እዚህ ጋር መመልከት ትችላላችሁ። ይሄኛውም ታስክ በመጀመሪያ ላይ ለአንድ ሰዓት ላይቭ ላይ ተቀምጬ ላይቭ ስላችሁ ፓርቲ ነው የምትቀመጡት። እዚህ ጋር ለእናንተ ካልሰራችሁ ጎሚል ነው የሚያመጣላችሁ። እኔ ስለሰራው ክሌም አርጌዋለሁ ማለት ነው። ለእናንተ ጎ ስትሉት ወደ የሆነ ፓርቲ ይወስዳችኋል። ያ ፓርቲ ላይ ተቀምጣችሁ ለአንድ ሰዓት ማይኮን አድርጋችሁ ትቀመጣላችሁ። እሱን ተቀምጣችሁ አንድ ሰዓት ከጨረሳችሁ 80000 ፖይንቱን እዚህ ጋር መታችሁ ክሌን ሚለው ይመጣላችኋል። ያንን ክሌን ታረጋላችሁ። እሱን ከሰራችሁ በኋላ ቀጣይም ደግሞ እዚህ ጋር ይሄኛውን ታስክ ማለት ነው። እዚህ ጋር እንደዚህኛው ማለት ነው ጎ ሚል አለ። ጎ ስትሉ ወደ የሆነ ፓርቲ ይወስዳችኋል። ያ ፓርቲ ከሞላ ተመልሳችሁ እዚህ ጋር ጎ ስትሉ ወደ ሌላኛው ፓርቲ ነው የሚወስዳችሁ። እዛ ላይ ቦታው ካልተያዘ አንድ ቦታ ላይ ተቀምጣችሁ ለአንድ ሰዓት ታሳልፋላችሁ። ለምሳሌ እዚህ ጋር ለአንድ ሰዓት ለ60 ደቂቃ ማለት ነው። እዚህ ላይቭ ላይ ካልሳለፋችሁ 6000 ፖይንት ነው የሚሰጣችሁ። እዛ ላይ ፓርቲ ላይ ደግሞ ተቀምጣችሁ የተሆነ ፖይንቶችን ሼር ጊፍቶችን ሼር ከተደረጋችሁ እስከ 500000 ጊፍት ሼር ከተደረጋላችሁ 24000 ፖይንት ተጨማሪ ለ120 ደቂቃ ተቀምጣችሁ ጊፍት ሼር ከተደረጋላችሁ 40000 ፖይንት ይሰጣችኋል እሱ ማለት ነው። ከዛ መቀጠል እዚህ ጋር ደግሞ ይሄኛውንም ታስክ 3000 ለአንድ ሰዓት ለ60 ደቂቃ ማለት ነው። ይሄኛውንም ጎ ስትሉት ለምሳሌ እዚህ ጋር ጎ ሚለውን ስነካው ወደ የሆነ ፓርቲ ነው የሚወስደኝ። እዚህ ጋር እንደምታዩት ወደዚህ ፓርቲ ወስዶኛል። ይሄኛው ፓርቲ ላይ ኮኔክሽን ያስቸገረኝ ነው። ይሄኛው ፓርቲ ላይ እንደምትመለከቱት ቦታው ሁሉ ተይዟል። ይሄኛው ነው። ይሄኛው ላይ ደግሞ አድሚን ወይም ደግሞ የግሩፑ ኦውነር ነው መቀመጥ የሚችሉት። እንደዚህ ስትሉት መቀመጥ አይችሉም ማለት ነው። እናንተ አሁን ተመለሳችሁ ጎሚለውን ነክታችሁ ታስኩን ትሰራላችሁ። ከዛ መቀጠል ደግሞ እነዚህ ታስኮች ደግሞ ይሄኛውን የ80000 ፖይንቱን ከሰራችሁ ይሄኛውን ታስክ ታች ላይ ወርዳችሁ ይሄኛውንም ታስክ 1000 ፖይንቶችን ከዚህ ክሌን ታረጋላችሁ። ከዛ መቀጠል ደግሞ እዚህ ጋር ኮይኑንም እዚህ ጋር ይሄንን ከሰራችሁ ኮይኑም ስለሚከፍል አብሮ ይሄን ከዚህ መታችሁ ኮይኑን 1000 ፖይንት ተሰበስባላችሁ። ከዛ መቀጠል እዚህ ጋር ደግሞ 2000 እስከ 2000 ፖይንት ከሰበሰባችሁ 2100 ፖይንት ነው የምታገኙት ማለት ነው መጨረሻ ላይ። እዚህ ጋር እንደዚህ ከሰራችሁ የራሳችሁ ሊንክ ለማግኘት ደግሞ እዚህ ጋር ይሄኛውን እንደዚህ ስክሮል ያደርጋችሁ ላውንች ኢንቫይስ ምን አለ እሱን ትነካላችሁ። እሱን ስትነኩት የራሳችሁ ቀጥታ የራሳችሁ ሊንክ እዚህ ጋር ኢንቫይት ነው የሚለው ነክታችሁ እንደዚህ ማለት ነው የራሳችሁ ሊንክ ኮፒ ማድረግ ትችላላችሁ ማለት ነው። ከዛ መቀጠል ለሰዎች ያደርጋችሁ ፖይንቶች ማግኘት ትችላላችሁ። ይሄኛውን ፖይንት እዚህ ጋር ነክታችሁ ደግሞ ፔመንት ሜትዶችን እዚህ ጋር አስተካክላችሁ 1 ሚሊዮን ወይም ደግሞ $10 ከሞላችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ታስኮኖቹንም መስራት ትችላላችሁ። እንዴት ደግሞ ፔመንት ዊዝድሮ እንደምታደርጉ ፔመንት ሜትዶችን እንዴት አድ እንደምታደርጉ ደግሞ እና ዊዝድሮ እንዴት እንደምታደርጉ ደግሞ በሌላ ቪዲዮ ሰራላችኋለሁ።